አሳን ከውሃ ውስጥ ለማጥመድ መረብ እንጠቀማለን። ውሃን ለማጥመድ መረብ የሚጠቀሙ ሰዎች አሉ ብላችሁ ታምናላችሁ? የዘመናዊ ከተማ ነዋሪዎች ያልተቋረጠ የውሃ አቅርቦት በየቤታቸው ውስጥ ሲያገኙ፣ ኢትዮጵያም በፈረቃም ቢሆን የውሃ አቅርቦት በየቤታችን በተመቻቸ ሁኔታ ይቀርብልናል። ታዲያ በዚህም አይነት ምቾት ላይ ሲኮን ይህ አይተኬ የህይወት ምንጭ እንደ ቀላል የሚገኝ ነገር አድርገን እንቆጥረዋለን። ሆኖም ግን በምድራችን የውሃ አቅርቦት የቅንጦት ያህል ከባድ የሚሆንባቸው የህብረተሰብ ክፍሎችም አሉ። ለምሳሌ በሰሃራ እንዲሁም አታካማ በረሃ አካባቢ የሚኖሩ አብዛኞቹ የህብረተሰብ ክፍሎች የዚህ ችግር ተጠቂ ናቸው። በዛሬው ፕሮግራማችን በሰሃራ በረሃ የሚገኙ የህብረተሰብ ክፍሎች ችግር ብልሃትን ይፈጥራል እንዲሉ ውሃ በቁፋሮ በዝናብ ወይም በሌላ አማራጮች ማግኘት ሳይሳካላቸው ሲቀር አሊያም ደግሞ እጥረት ሲገጥማቸው ውሃን ለማግኘት የፈጠሩት ዓለምን ጉድ ያሰኘ ዘዴ የማስቃኛቸው ይሆናል። ሰላም ጤና ይስጥልኝ ውድ ሀገሬ ልጆች፣ ይህ አጂብ ነው። ውሃን ለማጥመድ መረብ የሚጠቀሙ ሰዎች አሉ። አዎ ይህ እውነት ነው። በሰሃራ በረሃ የሚኖሩ የቤተሰብ ክፍሎች ውሃን ልዩ የሆነ መረብ በመጠቀም ያጠምዳሉ። ይህ ልዩ የሆነ መረብ ምንድን ነው? ውሃ የማጥመጃ ዘዴውስ እንዴት ነው? በዛሬው ቪዲዮ የምንመለከተው ይሆናል። ቦትሞዝጊዳ ተራራ በሰሃራ በረሃ ጫፍ በሞሮኮ ድንበር ውስጥ የሚገኝ ደረቃማ ስፍራ ነው። በዚህ አካባቢ ኑሯቸውን ያደረጉ የመንደሩ ነዋሪዎች ለረጅም ጊዜ በውሃ እጥረት የሚሰቃዩ ሲሆን የዝናብም ሆነ የጉድጓድ ውሃ እንደ ልብ የማይገኝበት አካባቢ ነው። ውሃ ለማግኘት የመንደሩ ሴቶች በየቀኑ 5 ኪሎ ሜትር ርቀት የሚጓዙ ሲሆን ሙቀቱ እንዳያስቸግራቸው ደግሞ ፀሐይ ከመውጣቷ በፊት ጉዟቸውን በማለዳ ያደርጋሉ። ሆኖም ከትምህርት ቤት መቅረትና ጥቃቶችን ማስተናገድ የተለመደ ችግር ሆኖባቸዋል። በዚህ ችግር ምክንያት ግማሽ የሚሆኑት የመንደሪቱ ነዋሪዎች ቤታቸውን ትተው ወደ ሌላ ቦታዎች ለመሰደድ ተገደዋል። በመጨረሻም ግን ይህን የውሃ አቅርቦት ችግር የሚፈታ አንድ ቴክኖሎጂ ፒተር ትራውትዌን በሚባል ኢንዱስትሪያል ዲዛይነር የተዋወቀ ሲሆን ቴክኖሎጂውም ክላውድ ፊሸር ወይም ደመና አጥማጅ ይሰኛል። በዚህ ቴክኖሎጂ ንጹህ የሆነ የውሃ አቅርቦትን ከጉም ላይ በመሰብሰብ ማቅረብ የሚቻል ሲሆን ከ70ዎቹና 80ዎቹ ጀምሮ የሰው ልጅ ሲጠቀመው የነበረውን ዘዴ በከፍተኛ ሁኔታ በማሻሻል ከ10 ዓመት ወዲህ በሰፊው በምድራችን ውሃ አጠር ስፍራዎች ላይ በጥቅም ላይ እየዋለ ይገኛል። እንደ አውሮፓውያኑ አቆጣጠር ከ2006 ጀምሮ በሰሃራ በረሃ ጫፍ ከሚገኘው ቦትሞዝጊዳ ተራራ አካባቢ ጥናት ይደረግ የነበረ ሲሆን ጥናቱ ወደ መሬት ለማውረድ እንዲሁም የዓለማችን ትልቁን የዳመና ማጥመጃ ለመገንባት በ2014 ተብሎ ተጀመረ። ከአንድ ዓመት በኋላም ይህ የውሃ ማጥመጃ ማሽን ተገንብቶ አልቆ ወደ ስራ የገባ ሲሆን ማሽኑን በመጠቀም በየቀኑ እስከ 6000 ሊትር ውሃ ማጥመድ ተችሏል። አሁን እዚህ ጋር ዋነኛው ጥያቄ እንዴት ከበረሃ ንፋስ ላይ ይህን ያህል ውሃ ማጥመድ ተቻለ የሚለው ነው። ይህ የሞሮኮ መንደር የሚገኘው ከአትላንቲክ የባህር ዳርቻ ቀረብ ብሎ የውቅያኖሱ ንፋስ በሚነፍስበት አቅጣጫ ሲሆን ከውቅያኖስ የሚነሳ ንፋስ ደግሞ እርጥበት አዘል በመሆኑ ወደ መሬት በሚያርፍበት ወቅት በየዓመቱ ለ6 ወራት የሚቆይ ጉም ይፈጥራል። ታዲያ ውቅያኖስ አቋርጦ የመጣውን እርጥበታማ ንፋስ ወይም ጉም አዲሱ የዳመና ማጥመጃ ቴክኖሎጂ እንኳን ደህና መጣ ሲል ይቀበለዋል። ዘዴው በጣም ቀላል ነው። በመጀመሪያ ከፕላስቲክ የተሰራ መረብ በብረት ፍሬም ዙሪያ ልኩን ይወጠራል። ከዚያም ከመረቡ ታች በኩል የውሃ ማጠራቀሚያ ይገጠምለታል። ይህም በመረቡ አማካኝነት የተሰበሰበውን ውሃ ለመቀበል ይረዳል። መረቡ በንፋሱ አቅጣጫ በኩል ዞሮ የሚገጠም ሲሆን ይህም ንፋሱ ቀጥታ መረቡን እንዲያገኘውና የተቻለውን ያህል በዛ ያለ ውሃ እንዲያጠምድ ያደርገዋል። በመረቡ የተጠመደው ውሃ ደግሞ ከመረቡ ስር ልዩ በሆነ ትቦ ወደ ዋናው ማጠራቀሚያ እንዲገባ ይደረጋል። መጠኑና ጥራቱን የማረጋገጥ ጉዳይ ቢሆን እንጂ ማንኛውም ቴክኖሎጂ ከተፈጥሮ እንደሚኮረጅ ሙን ሲሆን ይህኛውን ቴክኖሎጂ እንደምትመለከቱት ከተፈጥሮ ለመኮረጁ ምንም ጥርጣሬ የሌለው ግልጽ ጉዳይ ነው። ቴክኖሎጂው በቀላሉ የሚገጣጠምና ለመጠገንም ቀላል በመሆኑ ለቦታው ችግር ሁነኛ መፍትሄ ያደርገዋል። ይህ የምትመለከቱት በሰሃራ በረሃ ጫፍ የሚገኝ መንደር በሞሮኮ መንግስታዊ ተቋም የሙከራ ፕሮጀክት ሲሆን ከአንድ የውሃ ማጥመጃ ፕሮጀክት ብቻ ከ5 በላይ 500 አባላትን የያዙ መንደሮችን በቂ የውሃ አቅርቦት አረጋግጧል። በውሃ እጦት ሲሰቃዩ የነበሩ የአካባቢ ነዋሪዎች በአሁኑ ሰዓት ውሃ ቤታቸው ድረስ ከተፍ በማለቱ ቧንቧውን መክፈት ብቻ በቂ ሆኖላቸዋል። ውሃ ለመቅዳት በየቀኑ 5 ኪሎ ሜትር መንገድ ሲያቆራርጡ የነበሩ ሴቶች አሁን ከስጋት ነፃ ሆነው ትምህርታቸውንም እየተማሩ ጊዜያቸውን በሚረባ ነገር እያሳለፉት ይገኛል። ከዚህ ቴክኖሎጂ ተግዳሮቶች አንዱ ግን የነፋሱ ፍጥነት ሲሆን አንዳንዴ ፍጥነቱ 110 ኪሎ ሜትር በሰዓት በመድረስ የማጥመጃ መረቦቹን ይበጣጥሰዋል። ሆኖም ለጥገና ቀላል በመሆኑ ወዲያው በመጠገን ወደ ስራ መመለስ ይችላል። ይህ ፕሮጀክት አንገብጋቢ የሆነውን የውሃ ችግር በተገቢ ሁኔታ የፈታ በመሆኑ 15 ሽልማቶችንና እውቅናዎችን በመጠቅለል ሲያሸንፍ
ይህ በቀጣይ ላሰቡት ተደራሽነቱን ለ12 መንደሮች የማዳረስ እቅድ አበረታች ሁኔታ ፈጥሮላቸዋል። በመጨረሻም ይህ ፕሮጀክት ቴክኖሎጂ በተገቢ ሁኔታ መጠቀም ከተቻለም ተራራ የሆነውን አንዳንድ የሰው ልጆች አስቸጋሪ የኑሮ ዘይቤ ማሻሻል እንደሚቻል ብሎም ታሪክ ቀያሪ መሆኑን ያሳየ ፕሮጀክት ነው። ለዛሬ ይዤላችሁ የቀረብኩት መሰናዶ ይህን ይመስል ነበር። ለዚህ ቤተሰብ አዲስ ሆናችሁ ካላችሁ ሰብስክራይብ የሚለውን በመጫን በየሳምንቱ የሚቀርቡትን አስገራሚ፣ አስደናቂ እንዲሁም ለማመን የሚከብዱ እውነታዎችን እንዲሁም መረጃዎችን ከዓለም ዙሪያ እንድትከታተሉ ጋብዛለሁ። በቀጣዩ መሰናዶ ተመልሰን እስክንገናኝ ድረስ ፒስ